እናትዬ ግን ማለት ነው እንደዚህ ያው ራስ ወዳድ መሆን ጥሩ አይደለም። ሄሉን አሁን ዛሬ የጠየካት ጥያቄ ከሌላ ሰው ጋር ፍቅር ጀምረሻል ወይንም ደግሞ ጓደኛሽ ወይም ፍቅረኛሽ ከሱ ጋር እያለሽ እኔ ብመጣ እሱን ትተሽ ወደ እኔ ትመጪ ነበር የሚል ጥያቄ ነበር ዛሬ ለሄሉ የጠየቃት በስልክ። ሄሉ ግን የሚገርም መልስ ነበር የመለሰችው ቤተሰቦቼ። እሱም ወደዛ ሰው ጋር ሲሄድ የበፊቱ ምዕራፍ ዘግቼ ነው። ሲቀጥል ደግሞ ራስ መወዳድ መሆን አልፈልግም፣ ያንንም ሰው መጉዳት አልፈልግም። ወደዛ ሰው ጋርም ሲሄድ ደግሞ የበፊቱን ህይወት ዘግቼ ነው የሄድኩትም የሄደውም ነው ብላ የመለሰችለት እና በዚህ አጋጣሚ ናቲ እውነት አታፈቅሪኝም ነበር ማለት ነው ያላት። አንተስ ብትሆን በእኔ ቦታ ብትሆን ታረገዋለህ ብላ ጠይቃው ነበር። ግን እሱ አታፈቅሪኝም ነበረ፣ አትወጂኝም ነበረ የሚል ጥያቄ ነበረ እና ናቲ አሁንም ቢሆን ማለት ነው በስልክ ሳይሆን ሄሉ ጋር እስኪ አጠገቧ ጠጋ ብለ ሄደክ ኢትዮጵያ ሄደክ እስቲ ጉዳቷን፣ ስብራቷን፣ ልቧን ጠጋ ብለ እስቲ ልቧን ትረታ አዳምጥ። ሄሉ በጣም የተጎዳች ልጅ ናት። ስለምትወድም እኮ በጣም ተጎድታለች። በአንተ ብዙ ጊዜ ተስፋ ለመቁረጥ አስባለች። ሚዲያ ላይ ስትወጣ ስለ አንተ መልካምነት ነው የምትናገረው። አንድ ቀን ሳስታ ናቲ እንደዚህ አይነት ልጅ ነው ብላ አውርታ አታውቅም። ሲቀጥል ደግሞ 4 ወር ሙሉ እኔ ሄሉ እንደተረዷት አሁን ስታወራ 4 ወር ሙሉ ለምን ከነበርክበት ችግር ስትወጣ 4 ወር ሙሉ ለምን አልደወልክልኝም፣ ለምን አላገኘኝም ነው። አንተ ልታገኛት ምንም አይነት ሙከራ አላረክም። ከነበርክበት ችግር ስትወጣ ለምን ሄሉን ለማግኘት አልሞከርክም? ሌላው ደግሞ ያው ብትነጋገሩና ብትፈቱ ሁለታችሁ ጋር ያላለቀ ፍቅር አለ። ፍቅር ደግሞ ሲጀመርም አልቅም። እሷ ጋም ትወዳለች። ስለምትወድ ብዙ ተጎድታለች፣ ብዙ ሆናለች። በአንተ ደግሞ ተስፋ አስቆርጣት የሆነ ሰዓት ህይወት ጀምራ ነበር። ያም ህይወት አልሆንም፣ በአጭር ተቀጭቷል። ስለዚህ አሁንም ሁለታችሁ ጋም ፍቅር ስላለ ናትዬ ከቻልክ እውነት ከፍቅር የሚበልጥ የለምና ሄደህ አጠገቧ የልቧን ትርታ፣ ስብራቷን ብታዳም ልትረዳትም ትችል ይሆን ነበረ። ብትሄድ ተነጋግራችሁ የምትፈቱት ነገር ቀላል ነገር እኮ በስልክ ይከብዳል። እሷም ስሜታዊ ትሆናለች፣ አንተም ስሜታዊ ትሆናለክ እና ሄደ እንደው ልቧን ብታዳመጥ ስብራቷን ብታይ ጥሩ ነው። ሄሉ በጣም የተሰበረች ልጅ ናት። እንደው ጠንካራ ስለሆነች ነው ለቤተሰቧ መኖር ስላለባት ነው ልጅ ቆማ ሄደችው። 4 ወር ቀላል አይደለም። አንተ ጋም ጥፋት አለ፣ ሄሉ ጋም ጥፋት አለ። እሷ መቸኮሏ ዋጋ አስከፍሎኛል፣ ተቀጥቻለሁ፣ ተምሬበታለሁ ብላለች። እውነት ነው። መቸኮልም ዋጋ አስተምራል። አይደለም ለሄሉ ለእኛ ራሱ ትምህርት ነው። መቸኮል ምናል በፍቅር ውስጥ በተለይ ዋጋ እንደሚያስከፍል ማለት ነው። ሌላው ደግሞ ሄሉ በዚህ መሀል ያው ናቲ 4 ወር ምናምን ከነበረበት ችግር ሲወጣ ያው ምንም አይነት ስልክ በማይደውልላት ሰዓት ጓደኞቹ ይሆኑ አይታወቅም፣ ግን አልተናገረችም። ተዋት ነካካኝ እንድናገራት አርገኝ እያለችው ነበር። ሌላ ግንኙነት እንደጀመረ ነው ለእሷ የነገሯት እና ይህንንም ስትሰማ የበለጠ ይመስለኛል ሄሉ ወደ ሌላ ግንኙነት የገባችው ብዬ ነው ማስበው። ይህን ስትል ነበረ እና በቃ የሆነ በጣም ማላቸው ላይ የሆነ ክፍተት ተፈጥሯል። በቃ እሱም ባለመደወሉ 4 ወር ሙሉ ከነበረበት ችግር ሲወጣ የትነሽ ሄሉ አለማለቱ፣ በዛ አጋጣሚ ደግሞ መሀል ላይ ገብተው ያወሩት ሞሪ ያለ ይሄ ነገር በጣም ማላቸው ላይ ክፍተት ፈጥሮ እሷም ወደ ሌላ ግንኙነት፣ ሴት ልጅ ናትና ራሷን መጠገን አለባት። ህይወት ይቀጥላል። ወደዛ ግንኙነት ሄደች ይመስለኛል እና አሁንም ናትዬ ሄሉ በጣም ትወዳለች፣ በጣም ታፈቅራለች። አንተም በደንብ ታውቀዋለህ። አታፈቅሪኝም ትላለህ እንጂ በጣም እንደምታፈቅር ታውቃለች። ስለምታፈቅርም እንደተጎዳችልህ በደንብ ታውቃለህ። ስለዛ ሄዳችሁ ነገሮችን መፍታት ነው። አንተም ደግሞ በሰው ሀገር መጎዳት የለብም፣ መጨነቅ የለብም። ህይወት ይቀጥላል። እህል ውሃ ካለ እግዚአብሔር አንድ ሊያደርጋችሁ ከፈለገ በሆነ ምክንያት አንድ ያደርጋችኋል። አንተ መጨነቅ የለብም፣ እሷም እዛ ሆና መጨነቅ የለባትም። ችግራችሁን ፈታችሁ ታርቃችሁ ኑልን ነው። መለያየት የሚለውን የሴጣን ጆሮ ይድፈነው። ምክንያቱም የልጅነት ፍቅሬ ናት ብላል፣ እሷም እንደዛ። ስለዛ በመሀላችሁ እንግዲህ ፈጣሪ ግባ።